ባሱ ከሳይት 5 ነው የሚመጣው ለምን እዚህኛ አራብሳ ሰፈራ ጋር ለምን አንድ ባሳ ይመደብ ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው አሁን ላይ ይሄን ድምጽ የማያውቅ ሰው አለ ብዬ አላስብም የሚም ማድመቂያ የሆኑት ማዘረኝ ናቸው በአንድ ቀን 4 ቪዲዮ ነው የሰሩት አራቱም ቫይራል ነው ጋይስ ለማንኛውም ቪዲዮቹ ለሳይቻችሁ ልመለስና ኮሜንት አነብላችኋለሁ የትም እንዳትሄዱ ባሱ ከሳይት 5 ነው የሚመጣውኛ ከራብሳዛ ለምን ሰፈራ ጋር አንድ ባሳ አይመደብልንም ከሳይት 5 ነው የሚመጣው ባሱኛ ግን ቆመን ፀሐይ እየበላን ነው ስንት ሰዓት ሙሉ ቆመን ቆይ አላለቅም ባሱ ወደ እነሱ መምጣት ሲኖርበት እነሱ ተመልሰው አሁን ወደ ሄዱ ማለት ነው ባሱ ያለበት ጋር ሳይት 5 ሄዱ ቆይ ሳይት 5 ሄደው ደግሞ የቀረጹትን ቪዲዮ ለሳይ ሳይት 5 ሄደን ደግሞ እንግዲህ ሳይት 5 እናገኛለን ብለን ሳይት 5 ሄደን ደግሞ ሳይት 5 ስራ እየመጣ መገናኛ ነው የሚለው ምንድነው ፒያሳ እንፈልጋለን የፒያሳ ባስ ደውል ከዘኛ መማረር አለብን እንዴ እናሳታለ ከተነስተው ከነበሩበት ወደ ሳይት 5 ሄዱ ሳይት 5ም ሄደው እንዳለ የሚመጣው ባስ የመገናኛ ባስ ለምንድነው የፒያሳ ባስ ያሪሉ ቭሎግ በለው ቆይ አላለቀም ገና ሰርገኛ ይመስል ባዶአቸውን ይመላለሳሉኛ በፀሐይ እየተቃጠልን ባዶአቸውን ይዝናናሉ ጭራሽኛ እየተቃጠልን ህዝቡ ተማሯል በጣም ጭራሽ የሚገርመኝ ነገር እኮ አላፊ የተባለችው ስትመጣ አረ ፒያሳ ባስ ያለ ስንላት ዝም ብለሽ ጠብቂ ያለች ዝም ብዬ የምጠብቀው ነው 4 ሰዓት ስራ የለኝም ኮሜንቱን ተመልከቱት ጋር አሉቦቦ ባሱ ሳይመጣ እኮ እሳቸው ፌመስ ሆነ እንደም ተመልከቱ ቢስ ከዛሬ አልተሰፋ አንደኛው ቪዲዮ ትላንት ያየው ሰውዬ ሌላ ቪዲዮ ዛሬ ሲመጣል ኧረ ተውኝ እስከዛሬ ባስ ይገዛላት አረ ወይኔ ኧረ ተውኝ ላዶናይ ንገሩት ጋይስ ይሄን የባስ ፍቅር ምን እንዳይቀሩነት እቺን ኮሜንት ደግሞ ጻፋችሁ ብላ ደግሞ አሁን እዚህ ቪዲዮ ላይ ጋይስ ልክልካችንን ማለት ነው እዚህ ቪዲዮን አሳያችሁ ልመለስና ደግሞ ኮሜንት አለ ሌላ አንዳንድ ቆሻሻ ደደብ የሆናችሁ ሰዎች ኮሜንት ይጥራችሁ የማይሆን ወሬ የምትጽፉ ከካሞች ምን አገባችሁ የፈለኩትን ብሆን አንድ ቀን ለሰው ማደርሱ ሁሉ ታቃጥራለች ምድር አቃጣሪ ቅማላ ሚደደብ ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው ሰው የፈለገው መሆን ይችላል ቦርኮላ ስድብ በአክብሮት ተከሽዶ አሉቦቦ ወይኔ ያረብ ላይ ያላችሁ እኮ እንደዚህ ግን አይባልም ነውር ነው ለነገሩ እርሶስ ፋኪው ብለው ነው የለ ከዚያ ይብዛ አይስ ዘንድሮ ፖስታችሁን ኮማችሁን በቃ ብሶብናል ማለት አሉቦቦ ደረሰው ፈጣሪውን ሳይፈራ በዚህ ብር መብላት የምችለው ያት በደንብ ብሯን መጀመሪያ ጋር በዚህ ብር መብላት የምችለውን ቆንጆ ራሱ ንገሩኝ ብሎ ነው ፖስት ያደረገው እንግዲህ ኮሜንት ላይ ያው የኛን አንጀት በላ እውነቱን ነው እራት ላለመብላት ራሱ ያስጨምራል ኧረ ተውኝ ለኔ ብጤ ብሰጣት ራሱ አባ ቀይራት ነው የሚላል ኧረ ረፉ ጋር አሉቦቦ አይሾስ ቪዲዮ ኢትዮጵያ ምን እንዳለ ታይታችኋል ጋር
ቪዲዮ ነዛቻችሁ ልመለስና ኮሜንታን ወይ ይላችኋል። የትም እንዳትሄዱ። የኛው ለማዳ ነው። በዛ ላይ ርቦት የኛው አልተከተበም። በየቀኑ ስጋ ነው የሚበላው። ይመቻችሁ። ጋይስ ልጅ ሆነን ሁላችንም ተመሳሳይ ሀሳብ ነበር እንዴ የምናስበው? እዚህ ቪዲዮ ላይ የተጻፈው ኮሜንት እንዳለ እኔ ማስበው ልጅ ሆኜ ቪዲዮን አሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ቪዲዮም የሚለው እስቲ በልጅነታችሁ በጣም አስቀያሚ የሆነና የተመታ ሀሳብ አስቤ ያውቃለሁ የምትሉት አንዱን አካፍሉ። አይ ልጅነት ነው የሚለው። የተመቱ ኮሜንቶችን አብረን እናያለን። ሌትስ ጎ ወደ ኮሜንት። ይሄን ተመልከቱ። ሳድግ የተቸገሩትን እረዳለሁ። አሁን የተቸገርኩት ራስ የምወዳት ልጅ ሙሉ ቤተሰቧ ሞቶ የሚያኖራት አጣ እኛ ቤት እንድትኖር ማዘር እንድትፈቅድ። አንተ ተከስስ ነው። አሁን አድገህ ያለበት ሁኔታ ማወቅ እፈልጋለሁ። አንተ የተመጣ ልታረግ ነው። ሰው ሁሉ ጠፍቶ ምድር ላይ ብቻዬን ስቀርና የፈለኩትን ምግብ ስበላ የፈለኩትን መኪና ስነዳ ምናምን። የሚገርመው ይህ መንፈሳውንም አለቀቀኝ ይባላል። አጋጣሚ ያገኝ ይሸጠናል። ግን በሰፈራችን ኤርፕሌን ሲያልፍ ተከስክሰው ይሄ የሁላችንም ነው። ውስጡ ያለውን ሁሉ ነገር ምናምን ሶዝ አላታውኝ ይሁን አፕሎድ የተደረገብንማ ነገር ነበር። የዘንድሮ ልጅ እኮ እንደዚህ አይነት የማይረባ ትርኪ ምርኪ የሆነ ሀሳብ እንደማይሆን ያውቃል። ኩንታል ስኳር ገዝቼ የምቅምበትን ቀን እመኛለሁ። ያንተ ይለያል። የብስኩት ሱቅ ከፍቼ ብዙ ብስኩት በቃ እስክጠግብ ድረስ መብላት። ኧረ ጅል ናችሁ እናንተ። ስኔ እንደዚህ አይነት ነገር አለ። ፌንት መስራት የምመኘው እኔ ፌንት መስራት የምመኘው። ኧረ ፌንት ራሱ አላውቅም ነበር እኔ ብዙ ነገር የምር እናንተ ተከስስ ናችሁ። ይሄ የኔ ላይፍ አይደል።